ጓደኛዬ ዋንጫውን እኮ አሳካ ነው። ከ22 ዓመት ሙሉ 22 ዓመታት ጠበቅን። በየዓመቱ ዘንድሮ የኛ ነው እያልን አብረን እየጮህን አብረን እየተከፋን ያንን ቀን ናፈቅን። ዛሬ ግን ያ ቀን መጣ። አርሰናል የፕሪሚየር ሊጉን ዋንጫ አነሳኩ ጓደኛዬ። መላው ዓለም በደስታ ሲጮህ፣ እኔ ግን እግሮቼ ወደ አንተ መሩኝ፣ ወደዚህ ዝምታ ወደ ነገሰበት ስፍራ። ወዳጄ ዛሬ ይዤልህ የመጣሁት የእንባ ሐዘን አይደለም፣ የኩራት ነው። ያንተና የኔ የክለብ አርሰናል ከ22 ዓመት በኋላ ፕሪሚየር ሊግን አሸንፏል። አውቃለሁ አብረኸኝ ይሄን ቀን ብታዩ ኖሮ ደስታችን ከሰማይ በላይ ይሆን ነበር። ግን አንተ እዚህ ስለሌለህ ብቻ እኔ ተከፍቼ ይሄን ትልቅ ቀን አላሳልፈውም። ምክንያቱም ይህ ቀን እኮ አንተም በህይወት እያለህ ሌሊትና ቀን የምትመኘው የምትጸልይለት ትልቅ ቀን ነበር። ከአንድ ሳምንት በኋላ ደግሞ ያን ሁልጊዜ የምናልመውን ለአርሰናል ታሪክ ትልቅ ክብር የሚሰጠውን የሻምፒዮንስ ሊግ ዋንጫ ለማንሳት ወደ ሜዳ እንገባለን። አውቃለሁ ያኔም ልባችን ሊቆም እስኪደርስ እንጨነቃለን፣ እንጠበባለን። ግን ፍርሃት የለብኝ፣ ምክንያቱም አንተ በሰማይ ሆነ ከኛ ጋር እንዳለህ ያንተም የደጋፊነት መንፈስ አብሮን እንደሚሰለፍ አውቃለሁ። ከሳምንት በኋላ ያንን ታላቅ ዋንጫ እናሸንፋለን። ክለባችን ታሪክ ስራ ያንን የአውሮፓ ትልቅ ክብር ስናሳካ እንደገና ወደዚህ ይመጣሉ። እሺ ዛሬ የፕሪሚየር ሊጉን ደስታ እንዳበሰርኩ ሁሉ በዛሬ ሳምንት ደግሞ ሻምፒዮንስ ሊግ ድሉን ይዤልህ እመጣለሁ። ደስታችን አይጎድልም፣ ክብራችንም አይቀንስም። ጉዟችን እስከ መጨረሻው ነው። እንኳን ደስ አለን ወዳጄ። ይህ በጣም ልብ የሚነካ ቪዲዮ እንግዲህ ፋብሪዚዮ ሮማኒዮ ፖስት አድርጎት እዛ ላይ አግኝቼ ነው። እንደወደዳችሁ ተስፋ አደርጋለሁ።